ሰው በመረጃ ማቅረብ የሚችል ጀግና ካለ 1 ሚሊዮን ብር ሰጠዋለሁ ወጥቶ መናገር ይችላል። አንደኛ ሁለተኛ ደረጃ በዓለማችን ላይ እሱ ይመልሳል። አንተም አራት ጥያቄ ትመልሳለህ። እሱ ይጠይቃል። በአንተ አራት ጥያቄ ይጠይቃል። አንተ ትመልሳለህ። ተስማምተናል። አራት ጥያቄ እሱ ይጠይቃል። ሃይማኖት መርምርልህ መልሱን ትመልሳለህ። ጥያቄው አንደኛ ጥያቄው ጠይቀው እስኪ በጣም የመጀመሪያ ጥያቄያችን ምንድነው? በዓለም ላይ ከ4300 በላይ ታላላቅ ሃይማኖቶች አሉ። ወደ ተናናሽ ሃይማኖቶችን ቅርንጫፍ ስንመጣ 10131 ሃይማኖት አለ። በኤፌሶን ምዕራፍ 4 ቁጥር 5 ላይ ፈጣሪ አንድ እንደሆነ ሁሉ ለሰው ልጅ የተሰጠ ሃይማኖት አንድ ነው ይላል። ስለዚህ የኔ ጥያቄ ምንድነው? በዓለም ላይ ካለው ሃይማኖት እውነተኛ ትክክለኛ የተመረጠ የተወደደ የፈጣሪ ሃይማኖት ለመሆኑ መረጃ ያለው ሃይማኖት እስልምናና እስልምና ብቻ ነው። ስለዚህ ይሄንን ቃል ማሳቅ ሳይሆን አትሳቅም አብይ ማሳቅ ሳይሆን መልሱ በደንብ ነው። ተረጋጋና አድምጠው። በዓለም ላይ ካለው ሃይማኖት የፈጣሪ ሃይማኖት ለመሆኑ ፈጣሪ የኔ ነው ብሎ የተናገረ እውነተኛ ሃይማኖት ለመሆኑ ፈጣሪ እውነተኛ ሃይማኖት ነው ብሎ የተናገረ ትክክለኛ ሃይማኖት ለመሆኑ ፈጣሪ ትክክለኛ ሃይማኖት ብሎ የተናገረ ቀጥተኛ ጎዳና ለመሆኑ ፈጣሪ ቀጥተኛ ጎዳና ብሎ የተናገረ የሰው ልጅ የተፈጠረበት ሃይማኖት ለመሆኑ የሰው ልጅ የተፈጠረበት ሃይማኖት ብሎ የተነገረ ሃይማኖት ቢኖር እስልምናና እስልምና ብቻ ነው። አይ አይደለም የምትል ከሆነ የፈለከውን ሃይማኖት ስም ጠቅሰ የፈለከውን ሃይማኖት ስም ጠቅሰ የፈጣሪ ለመሆኑ እውነተኛ ለመሆኑ ትክክለኛ ለመሆኑ የሰው ልጅ የተፈጠረበት ለመሆኑ ፈጣሪ የወደደ ሃይማኖት ለመሆኑ ከዘፍጥረት እስከ ዮሐንስ ራእይ በመረጃ ካመጣህልኝ ለዚህ ወገኔ 1 ሚሊዮን ብር ይሸልመዋለሁ። ተስማምተናል። ሃይማኖት መርምርልህ የክርስቶስ ባሪያ ስለሆንኩ ነው የምመልስልህ። ስለ ገንዘቡ ሳይሆን እኛ ሰውን ስለምንፈልገው በገንዘብ የምንገዛው ሰው የለንም። በደም በክርስቶስ ደም የተገዛን ስለሆን ከገንዘብ ጋር ባታያይዘው ደስ ይለኛል። መልካም ወደ ጥያቄ ልሂድ። እኛ